እሺ ዛሬ ከማጋነን ከአዳኙ ጋር ጆኒ ጁጂትሱ ለጆኒ ያላችሁን 10 ጥያቄ ኮሜንት ላይ አስቀምጡልን። መዋሸት አይቻልም፣ አለመመለስ አይቻልም። እሺ ጆኒ ምን ያክል እርግጠኛ ነህ ውድድሩን እንደምታሸንፍ? 100% አይ ምንም ዳውት የለውም። አይጠራጠር አይደል? 100% እኔ ኦሬዲ ነግሬያቸዋለሁ ጋይስ። ሴሌብሬት ከአንድ ወር በፊት ነው ያደረኩት የዚህን ፋይት ማለት ነው። የዚህን ፋይት because after the fight በጣም ብዙ ነገሮች ኢቨንቶች ስለሚኖሩን ሰዓት አይኖርም ሴሌብሬት ለማድረግ። ስለዚህ ከፋይቱ በፊት ነው ሴሌብሬት ያደረግነው ከአንድ ወር በፊት። በጣም ከባድ ፋይት የሚሆን ይመስለኛል። እኔ በቃ ፋይት ሁለት ሰው ሲመታታ ነው። ይሄ ድብደባ ነው የሚሆነው በመጀመሪያው ራውንድ ነው የሚሆነው። አቢዙ ጆኒ ስንት ደቂቃ ነው የምታቆየው ሴዶ? በመጀመሪያው ራውንድ አልፍም 2 ደቂቃ 3 ደቂቃ ፋይቱ ያልቃል። ስለዚህ 2 ደቂቃ 3 ደቂቃ ነው የምንታገሰው ማለት ነው። yes ባለፈው ኮምፕሌን ነበረ በቶሎ አለቀ ፋይቱና ለህዝቡ ብለህ ትንሽ ታረዝማለህ ወይስ ወዲያው ነው የምንገለው? are you busy? አላረዝመውም። እኔ አይውማ ቀጠሮ አለብኝ I have an appointment እና ከፋይቱ በኋላ ልክ እንዳለቀ ቤልቴን ተቀበላለሁ ስፒች አደርጋለሁ and I have to immediately go to my appointment. sorry guys ምንም ማድረግ አልችልም። ጊዜ የለኝም እያላችሁ ነው። በ2 ደቂቃ ያልቃል አይደል? already ያልቋል ፋይቱ። I just want you guys to understand I'm just going there ለኮንተንት የቲክቶክ እና የኢንስታግራም ሃይላይት ሪል ለመሰብሰብ ነው የምሄደው። ይሄኛው ስቲከር ላይ ማለት ነው እንትኑ ስር እንቁላል ነበረ። ፕሬስ ኮንፈረንስ ላይ እንቁላል ይዘህ ገብተሃል? እንቁላል ይዤ ገብቼ ነበረ። እንግዲህ እንደምታውቁት አብዛኞቻችሁ እንደምታውቁት እኛ የዶሮ እርባታ ድርጅት አለን እና literally when the chicken found out ሄዶ ላይ ሊወረወር ነው I swear to God ለመነችኝ እባክህን እዛ ሰውዬ ላይ ዶሮን ዌስት አታርግብኝ። አሁን as we speak ወደ ደብረ ዘይት መልሰናታል በራይድ ከፈ እንቁላሏን ወደ እናቷ ሴዶ ላይ ልታፈርጠው ነበር እንቁላል። ያ ሴዶ ውስጥ የሚገባ ምግብ የምግቦች ገሃነም ነው ይባላል። like anybody else ምግብ ሲበላው ምግቡ ከሞተ በኋላ it goes to heaven. ሴዶ ውስጥ የገባ it's like it just disappears. It's like it never existed and we don't want that to happen for that poor chicken or egg. የሚገርም እንቁላል ይዞ ገብቶ ነበር ባይዛ አዝኖ ነው ያልወረወረው። እሺ ሴዶን በአንድ ቃል ግለጸው ብትባል ምን ትላለህ? አለቃ ገብረሃና። why would you say that? just look at him bro ከልጅነቱ ጀምሮ ሴዶ ለመጀመሪያ ጊዜ በህይወት ዘመኑ እስካሁን ባለበት ሰዓት ጊዜ ወደ I think 17000 ጊዜ ተጥሏል። the first time ሲጣል ልክ እንደተወለደ ነው ዶክተሩ ያዘው አሟላጨው በጭንቅላቱ ወደቀ እና ለዛ ነው አንድ ፌሱ ትንሽ ገባ ያለው ከሌላኛው ጋር ሲወዳደር። ግን that same pattern has been repeating for the past decades. ጭንቅላቱ በጎማ ሲመታ ፊቱ በኮብል እንትን ሲባልን እናንተ ብዙ ጊዜ አራም ታይምሮ እንዳይጎዳ ምናምን there's nothing የሚጎዳ እዛ ውስጥ it's empty guys. ይሁን አንዳንዴ ፕሬስ ኮንፈረንሱ ላይ ምናምን ተቀምጦ you just walking around like there's nothing there ማሰብ አይችልም ሰውየው። I'm telling you guys እስቲ አስበሉት። እኔ ቀጣለው ሴዶ ካሰበ ማስተር ሀገረ ሰላም ጋር ፋይት የማድረግ ፍላጎት አለ? ማስተር ሀገረ ሰላም ማን ነው? አላ እኔ ሀገረ ሰላም ሀገራችን ሰላም ነው ግን ይሄ ሰው የሚባሰው አላውቅም ነው ያለው ነው። እሺ ጆኒ ብትሸነፍ ምን ታደርጋለህ? ዋት ውል ይሉ እኔ ከዚህ በፊት እንደዚህ አይነት ጥያቄ አትጠይቁኝ ብያለሁ። ሽንፈት የሚባል ነገር አይምሮ ውስጥ ሊገባ አይችልም። ስሸነፍ ምን ላደርግ እችላለሁ የሚለውን ነገር I've never even thought of it በህይወቴ። ስለዚህ አላውቅም እናንተ እኔ ሽንፈት የሚባል ነገር happen እንደማያደርግ ስለማቅ ለምንድን ነው ለሽንፈት ፕላን የሚኖረኝ? እንደዚህ አሁን ሲቹዌሽኖች ምናምኖች ሊድ ሊያደርጉ አይችሉም ወደ ሽንፈት። ምንም ሲቹዌሽን የለም። I know exactly what will happen. I will get into the ring. I will break this guy's limbs piece by piece. Johnny, there was a rumor going on. ጆኒ የሀብታም ልጅ ነው። አረ እኔ ያማ ጋይስ ማወቅ ያለባችሁ ሁላችንም የሀብታም ልጅ ነን። ኢትዮጵያዊ በመሆናችሁ ብቻ የሀብታም ልጅ ናችሁ። so yes ኩሩ የሆንኩ እንዴት ነው ኢትዮጵያዊ በመሆናችን የሀብታም ልጅ ነው ጆኒ? እያትማ የምትኖርባት ሀገር በማንኛውም ነገር like መለወጥ ትችላላችሁ። ከዚህ በፊት the American dream ይባል ነበር. now it's the African, it's the Ethiopian dream. if you guys believe in it ማድረግ የምትፈልጉትን ነገር ካወቃችሁ ካመናችሁ ለመክፈል ያለባችሁን መስዋዕትነት
ከቆረጣችሁ there's nothing you can't achieve እዚህ ነው የምታረው የትም ሀገር ብትሄዱ ዩሮፕ ብትሄዱ አሜሪካ ብትሄዱ የሆነ ሲስተም ውስጥ ይከቷችኋል በቂ ስልክ አላችሁ በየወሩ አሪፍ መኪና ትነዳላችሁ ግን እድሜ ልካችሁን ሞርጌጅ ትከፍሉ ነው ከዛ ሲስተም አትወጡ እዚህ ብቻ ነው ብሉፕሪንቱ እስካሁን እያለ መለወጥ የምትችሉት ሶ ያ ሁላችንም ያብታም ልጆች ነው ጥሩ አሁን ጥሩ ነው ያወራው በጣም አሪፍ ነው ተመችቶኛል ግን አንተና አይደለ አሪፍ እኮ ነው አሪፍ በተራል ጥሩ እንትን ብለናል አንተ ግን ወይስ አይደለም ዲፋይን ሀብታም ምንስ ከሚሊዮነሮች የሆኑ ቤት ያላቸው የገዛ ቤት ያላቸው ምናምን ቢዝነስ ራን የሚያደርጉ ቢዝነሳቸው እነሱን የማይፈልግ ሰዎች እኔ ከሚድል ክላስ ፋሚሊ ነው የወጣሁት በስሙ ብቻ 2 መኪና ነው ያለው ያላችሁ ትላንት የበላውን ሱሺ ጋብዘኝ ይላል አዳዲስ ኬት ነው ሱሺ ቫይብስ ኬተር ያደርጉላችኋል ያላችሁበት በራችሁ ድረስ ያመጡላችኋል ሱሺ ቫይብስ አንተ ብለህ ነው እዛ ያ ዴሊቨር አድርጎልኝ ልገባ ነው ቁርስ አልበላሁም ፕሬስ ኮንፈረንስ አለብኝ ሱሺ ላክልኝ አልኩት በሞተረኛ ላክልኝ እዛው ከዛው እንትን ላይ ፕሬስ ኮንፈረንስ ላይ በላ ያ ሱሺ ቫይብስ ይመቻችሁ you guys are changing the game ይመቻችሁ ካሸነፍ ትጋብዘኛለህ of course ስታሸንፋይ 100 ካሸነፍኩ በኋላ ጋብዛለሁ ጆ አመኘህ ልመድብ ወይ 500 ሺህ ብር ላሲዝ ነው እያለ 500 ሺህ ብር ተበድረ ብችል ከሻልክ አሲዝ I'm going to make you reach get soon one ነው 10 plus ነው 10 plus 40% እንዴ 40% ትሰጠኛለህ or else I'm going to pay the 1 million ብር I'm going to win out of the 4 and then I'm going to find it to hunt you and I will find you because I have a set of particular skills that makes me dangerous to people like you I will find you ለማንኛውም thank you for ለጊዜ በጣም ማመሰግናለሁ ይመቻችሁ ጆኒ you're good at BJJ but your strikes are nowhere near fighters do you think you can win without your BJJ in a fight you know oftentimes እንደዚህ የሚጠይቁ ሰዎች በህይወታቸው አንድ ቀን ትሬን አድርገው ያውቁ and that is true a lot of people Ethiopia ውስጥ ስለ ፋይት ኦፒኒየን የሚሰጡ አንድ ማርሻል አርት በህይወታቸው ሰርተው ያውቁም and if they do it's probably like some type of taekwondo ምናምን and I don't want to say my striking is the best ምናምን ነገር I want you to watch what I can do አሁን እዚህኛው ፋይት 21 ላይ ያሳያችኋለሁ 2021 21 oh 21. this 21 yeah ለማንኛውም እይ ብለዋል አላዛር ባህሩ